بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. أيها الإخوات والأخوات إن شاء الله درساتنا يቀጥላል። ዛሬ በእድሜ የተቆረጠች ሀዲስ አለች። ከእሷን ለማጠቃለል ከመጀመሪያው ከ22ኛው እንቀጥለን እንሄድበታለን ማለት ነው ቢኢዝኒላሂ አዘወጀል። አዑዙ ቢላሂ ሚነ ሸይጧን ረጂም ቢስሚላሂ ራህማን ራሂም። በአላህ ስም እጅግ በጣም ርኅሩህ በጣም አዛኝ በሆነው ቂርአቴን እጀምራለሁ። በረካንና እንዲሁም እገዛን እስቲያናን በመፈለግ ማለት ነው። ጠይብ ወደ ጥያቄው ስንሄድ እንግዲህ ያው ሙሐመድ ጀሚል ዘይኑ ረሂመሁላህ ረህመተን ዋሲያ አጠር ያለች ኪታብ ሁዝ አቂደቲክ ሚነል ኪታቢ ወሱና አሷሒሃ የምትለውን አዘጋጅተውልን እሷን እያየን እንገኛለን ማለት ነው። ጠይብ ሀል ነስተዒኑ እንታገዛለንን ወይም እገዛን መጠየቅ እንችላለንን ይላል። ቢልአህያ ያው በሆነ ህይወት ባለው ማለት ነው። እገዛን ይሄን እርዳኝ ይሄን አሳዳኝ ማለት እንችላለንን ይላል። መልሱ ማለት ነው ጂም መልሱ ነዓም አዎን አሉ። ፊማ ነገር የቅዲሩነ አለይ ያሱ አንተ የምትጠይቀው ነገር ማለት ነው የሚችለው መሆን አለበት ነው። ፊማ ነገር የቅዲሩ በሚችለው ነገር ላይ የቅዲሩነ አለይ በዛ አንተ በምትጠይቀው በሚችለው ነገር ላይ ይቻላል ይቻላል። ቃለ ተዓላ ከፍና ላቅ ያለው አላህም ሱብሓነሁ ወተዓላ እንዲህ ያለው ማለት ነው። እንግዲህ ሸህየው አንዲም ነገር አይናገሩም። ደሊል ያመጡ ሚነል ኪታቢ ወሱና ብለው እንደጀመሩት ከኪታብ ከአላህ ሱብሓነሁ ወተዓላ ንግግር እንዲሁም ከነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ነው የሚያመጡት ማለት ነው። እንግዲህ የአላህን ሱብሓነሁ ወተዓላ ሊነግሩን ነው። ምን ብሏል አላህ ሱብሓነሁ ወተዓላ? ወተዓወኑ ተረዳዱ አለል ቢሪ በመልካም ስራ ላይ ተረዳዱ፣ ወተቋ አላህንም በመፍራት ተረዳዱ ብሏል አላህ ሱብሓነሁ ወተዓላ። ስለዚህ እዚህ ላይ እንግዲህ የምንይዘው ምንድን ነው? መረዳዳት እንዲያለብን ይኸው መረዳዳት በቁርአን እንኳን እንደሚቻል ያው በሆነ በሚችለው ነገር ላይ አንዱ አንዱን መርዳት እንደሚቻል እያጸደቀልን ነው ማለት ነው። ወቃለ ሰለላሁ ዐለይሂ ወሰለም ነቢያችን አለይሂ ወሰላቱ ወሰላም የአላህ መላእክተኛ ደግሞ የአላህ ሰላም እዝነት በሳቸው ላይ ይውረድና ወላሁ አላህ ፊ አውኒል አብድ ባሪያውን በመርዳት ላይ ነው። አላህ ስብሓነሁ ወተዓላ ባሪያውን በመርዳት ላይ ነው አሉ። በመርዳት ላይ ነው ማካነ በሆነበት አልአብዱ ባሪያው በሆነበት ላይ ፊ አውኒ አሂሂ ወንድሙን በሚረዳበት በሆነበት ላይ አላህ ስብሓነሁ ወተዓላ ደግሞ ማለት ነው ይህን ባሪያ በመርዳት ላይ ነው አሉ የአላህ መልእክተኛ። ማካነ በሆነበት አልአብዱ ባሪያው በሆነበት ላይ ፊ አውኒ አሂሂ ባሪያውን በሚረዳበት ሁኔታ ላይ ማለት ነው አላህ ስብሓነሁ ወተዓላ ደግሞ እሱን በመርዳት ላይ ነው። ረዋሁ ሙስሊም ዘግበውታል ይላል። ሀል የጁዙ ይፈቀድ ያለን አነዝሩ ነዝር መሳል ይፈቀድ ያለን ሊገይሪላሂ ከአላህ ስብሓነሁ ወተዓላ ውጭ ላለ አካል ይህን ታረኩልኝ ይህን አደርጋለሁ ብሎ መሳል ይበቃልን? ይቻላልን? ጂም መልሱ ላ የጁዙ አይበቃም። አነዝሩ ስለት አይበቃም። ኢላ ቢላህ በአላህ ስብሓነሁ ወተዓላ ቢሆን እንጂ በአላህ ስብሓነሁ ወተዓላ ብቻ ቢሆን እንጂ ሌላ ከአላህ ስብሓነሁ ወተዓላ ውጭ ላለ አካል ለአንድም አይገባም። ሊቀውልህ ተዓላ ከፍና ላቅ ያለው የበላይና ልዑል የሆነው ጌታችን እንዲህ ያለው ማለት ነው። እንግዲህ የመርየምን እናት የኢምራንን ሚስት ማለት ነው እሷን አስመልክቶ እንዲህ ያለው ሮቢ ብላለች እሷ ማለት ነው። ኢኒኒ ነዘርቱ ተነስያለሁኝ ለከ ለአንተ ማፊ በጥኒ በሆዴ ውስጥ ያለውን ሽል ተስያለሁኝ ለአንተ አገልጋይ ላደርገው ሙሐረራን ጥርት ያረኩ ስሆን ከሽርክ እንዲያው ሌላ በማንም ሳላጋራ ለአንተ ብቻ ተስያለሁ ጥርት ያረኩ ስሆን አለች ማለት ነው ጎበዚቱ። ወቀውልህ
ሰለላሁ ዐለይሂ ወሰለም የነቢያችንም ሰለላሁ ዐለይሂ ወሰለም ደግሞ ንግግር መን ነዞረ የተሳለ አዩዕጢየ አላህ አላህን ለመታዘዝ አላህን ለመገዛት የታዘዘ ፈልዩዕጢሁ ይታዘዝ። ያኔ ይሙላ ነው። ያን ስለቱን ይሙላ ታደረገለት በኋላ እሞላለሁ እንዲህ እንዲህ ታረክልኝ ብሎ ተገባ። ያንን ስለቱን ይሙላ። ወመን ነዞረ የተሳለ ወመን ነዘረ የተሳለ ማለት ነው። አዩእሲየሁ እሱን ለማመፅ ደግሞ ማለት ነው። ለወንጀል የተሳለ ደግሞ ፈላ የእሲህ አይሙላ ነው። አይመፅ ጌታውን አይመፅ። ሲሳል በወንጀል ነው የተሳለው። እንደገና ደግሞ ስለት የሚሞላው ባልሆነ ነገር ባልተፈቀደ ነገር ነው። ስለዚህ ስለቱን ይተው። ስለት የለበትም ነው። በወንጀል ላይ ተሆነ ቢሞላለት እንኳ የአላህ ቆዳና ቀደር ሆኖ እንግዲህ ያ የተሳለው ነገር ሐራም ከመሆኑም ጋር ቢደርስለት እንኳ ራሱ መሙላት እንደሌለበት ነው ማለት ነው። መሙላት እንደሌለበት ነው። መን አካል ነዞረ የተሳለ አዩዕጢየ አላህ አላህን ለመታዘዝ ፈልዩጢዕሁ ይሙላ ስለቱን ይሙላ ይታዘዝ ነው። ወመን ነዞረ የተሳለ አካል አየእስየሁ እሱን ለማመፅ አላህን ስብሓነ ወተዓላ ለማመፅ የተሳለ ደግሞ ፈላ የእሲህ ያኔ አይመፅ ነው። አይሙላ ነው ስለቱን። ረዋሁ አልቡኻሪዩ ቡኻሪ ይዘግበውታል። 24ተኛው ጥያቄ ደግሞ ሀል የጁዙ ይበቃልን ይፈቀዳልን አንዘብሁ እርድ ሊገይሪላህ ከአላህ ስብሓነ ወተዓላ ውጭ ላለ አካል ማረድ ይበቃልን? መልሱ ጂም ላ የጁዙ አይበቃም። ወደሊሉ ቀውሉሁ ተዓላ ላ የጁዙ አይበቃም። ከአላህ ስብሓነ ወተዓላ ውጭ ላለ አካል ማረድ አይበቃም። ወደሊሉ ቀውሉሁ ተዓላ ከፍና ላቅ ያለው የአላህ ስብሓነ ወተዓላ ንግግር ነው። ፈሶሊ ስገድ ሊረቢከ ለጌታ ወነሃር እርዲህንም ለጌታህ ብቻ ረድ ነው። አነሃር ነሃር የተፈለገበት እዚህ ላይ አዘብሁ ሊላህ ለአላህ ስብሓነ ወተዓላ ረድ ነው ባደርክም ሰዓት። ወቃለ ሰለላሁ ዐለይሂ ወሰለም ነቢያችን አለይሂ ሰላቱ ወሰላም ደግሞ ምን ብለዋል? ለዓነ አላሁ አላህ ረገመው ከረሕመቱ አባረረው መን ዘበሃ ያረዴን ሊገይሪላሂ ከአላህ ስብሓነ ወተዓላ ውጭ ያረዴን አካል ከረሕመቱ አባሮታል ወይም ከረሕመቱ አባረረው ወይ ረግሞታል አሉ። ረዋሁ ሙስሊም ዘግበውታል ማለት ነው። 25ተኛው ጥያቄ ደግሞ ማለት ነው ሀል ንጦወፉ ጠዋፍ እናደርጋለንን? ቢልቁቡሪ በቀብር ጠዋፍ ማድረግ ይቻላልን? ሊተቀሩቢ ቢሃ በሷ ወደ አላህ ስብሓነ ወተዓላ ለመቃረብ ተብሎ በቀብር ያኔ ጠዋፍ እናደርጋለንን? ቀብር እንዞራለንን? እያሉ ነው። ጂም መልሱ ማለት ነው ላነጠውፉ ጠዋፍ አናደርግም። ላነጠውፉ ጠዋፍ አናደርግም ኢላ ቢልከዕበት በካዕባ ቢሆን እንጂ ኢላ ቢሆን እንጂ ቢልከዕበቲ በካዕባ ቢሆን እንጂ ቃለ ተዓላ አላህ ስብሓነ ወተዓላ እንዲያለው በካዕባ ቢሆን እንጂ ከአላህ ስብሓነ ወተዓላማ ውጭ ላለ በቀብርም ሆነ በሌላም ሆነ አንዞርም ይላሉ። ወልየጠወፉ ይዙሩ አለ አላህ ስብሓነ ወተዓላ ይዙሩ ቢልበይቲል አቲቅ ተጥንትና ተጧት በሆነው ቤቱ ማለት ነው። በካዕባ በመስጊደል ሐረም በሚባለው ወይም ቤተላህ በሚባለው ማለት ነው። ያው በዛ ተጥንትና ተጧት በሆነው ቤት በዛ ይዙሩ አለ አላህ ስብሓነሁ ወተዓላ። ወቃለ ሰለላሁ ዐለይሂ ወሰለም ስለዚህ ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ ይህን አስመልክተው ሲናገሩ መን አካል አሉ ጠዋፈ የዞረ ቢልበይቲ ሰብዓተን በዚህ በአላህ ስብሓነሁ ወተዓላ በመስጊደል ሐረም ወይም በአላህ ስብሓነሁ ወተዓላ በይተላህ በሚባለው በሐረም ማለት ነው። ሀጀረል አስወዲን ማለት ነው። እሱን 7 ጊዜ ዞረ። ወሶላ የሰገደ ረክዓተይኒ 2 ረክዓን ደግሞ የሰገደ ካነ ሆነ ከኢትቂ ነፃ እንዲያወጣ ረቀበቲን
አንድ ባሪያ ነፃ እንዲያወጣ ይጻፍለታል አጅሩ ይላሉ ነቢያችን አለይሂ ወሰላቱ ወሰላም። ሶሒሁን ሐዲሱ ሶሒህ ነው። ረዋሁ እብኑ ማጃ ዘግበውታል ይላል። ሃዛ ወላሁ አዕለም። እዚሁ ላይ ይበቃናል የዛሬው ደርሳችን። ነክተፊ ቢሃዘል ቀድሪ። ስተት አለ ከኔና ከሸይጣን ነው። እውነት ተተናገርኩ ፈሚነላህ አዘወጀል እና አስተያየታችሁን ኢንሻአላህ እዚህ ላይ ይቀረዋል። እንዲህ መሆን አለበት የምትሉት አለ በኮሜንት አሳውቁኝ፣ እያስተካከልኩ እመጣለሁ ማለት ነው። ባረከላሁ ፊኩም። እናንተም በሰማችሁት እኔም በተናገርኩት አላህ ሱብሓነሁ ወተዓላ ይጥቀመን። ዋናው ደግሞ አቂዳ ነው። አቂዳችንን በደንብ አድርገን ከሰለፎች ምርጥ ምርጥ ወንድሞች ሰለፎች አሉን። እንዲሁም በእድሜም የሚበላልጡን አባቶች፣ ታላላቅ ወንድሞች፣ ተናናሾቹም ደግሞ ጀግኖች ጀግኖች አሉ። ከነሱ መውሰድ ያለብን እላለሁኝ። ዛሬው እዚሁ ላይ ይበቃናል። ሰላም አለይኩም ወረሕመቱላሂ ወበረካቱ።